ሀይ ሰላም እንዴት ናችሁ? ውድ የሜካፕ ላቨር ቻናል ተከታታዮች ሳምንቱ እንዴት ነበረ? ሰላም ናችሁ ወይ? እኔ ደህና ነኝ። ዛሬ የመጣሁት በሜካፕ አይደለም። ዛሬ የመጣሁት በስኪን ኬሮች ነው እና እኔ ከኔ እይታና እኔ ከምጠቀምባቸው ነገራቶች አንጻር ነው ሪኮመንድ ማድረጋችሁ ምን ለምን ያስፈልጋል የሚለውና ሀይሊ ሪኮመንድ የማደርጋቸው አሉ፣ ሌስ የሆኑ አሉ። ለምን እንደምንጠቀመው ነገር እያንዳንዱ አሳያችኋለሁ ማለት ነው። እየተቀባው አይደለም፣ ጸጥ ብዬ አሳያችኋለሁ። እሺ እና ምን ጊዜ ስኪን ኬር ስንጀምር ከመታጠቢያው ነው የሚጀምረው። ይሄ ይታያችኋል፣ ሜዲኪዩር የሚለው የኮጂክ አሲድ እና ቱርመሪክ ቶነር ክሊንዘር ነው የሚለው። የእርድና የኮጂክ አሲድ ነው። ለምን ያገለግላል መሰላችሁ? ነጠብጣብ ጥቁር ነጠብጣብ ካለባችሁ የዳርክ ስፖት ማለት ነው ካለባችሁ፣ በአጠቃላይ ፊትን ጽድት ለማድረግ ማለት ነው። ግን ምን መሰላችሁ? አሁን እኔ ፊቴ በጣም ሴንሳቲቭ ነው እና ለሴንሳቲቭ ፊት እጠቀመዋለሁ፣ ግን ቀን በቀን አይደለም። ሁሌ በዚህ ሳሙና እታጠባለሁ ማለት አይደለም። ስለጨረስኩት ላሳያችሁ አልችልም፣ ግን ኒሳ የምትል ኖርማል ሳሙና አለች። በእሷ ነው ብዙ ጊዜ የምጠቀመው። ይሄኛው ግን ለዳርክ ስፖት በጣም አሪፍ ነው። በጣም ኖርማል የእርድ ሳሙና የሚባል አለ ሀገር ውስጥ ያላችሁ። አሁን ኦሪጂናሉን ታገኛላችሁ ይሆን አላውቅም። በፊት እሱ ነበረ የምጠቀመው እና በጣም አሪፍ ሳሙና ነበረ አጣሁት። አሁን ደግሞ ይሄ በፈሳሽ መልክ ሆኖ ነው የሚመጣ። ኖርማል እንዲህ ታውቃላችሁ፣ ትንሽ አድርጋችሁ ከዛ በኋላ ውሃ ታደርጉና እሽት ስታደርጉት አክቲቬት ይሆናል። ከዛ በኋላ ፊታችሁ ላይ ትታጠባላችሁ። የተወሰነች ደቂቃ ታስቀምጡትና ከዛ በኋላ ነው የምትታጠቡት እና በጣም ለሴንሲቲቭ ፊት የመለብለብ አይነት ትንሽ ቀላ የማድረግ ችግር አለበት። ግን ስቲል እንደዛ ሆኖ እኔ አሁን በጣም ሴንሲቲቭ ፊት ነው ያለ። እንደዛ ሆኖ እጠቀመዋለሁ። ሁል ቀን ግን አይደለም፣ በሳምንት 2 3 እንደ ሁኔታ ይለያያል። ግን በጣም አሪፍ ነው። በጣም አሪፍ ሳሙና ነው። ሜዲኪዩር ታያችኋል። እሺ ቀጥሎ ደግሞ ማለት ነው ፊታችሁን ከታጠባችሁ በኋላ እንዴት ነው ለስለስ ባለ ፎጣ ወይ ደግሞ በሶፍት አዳርጉት። ሳታዳርጉት ሌላ ፕሮዳክት ፊታችሁ ላይ ምንም አይነት ፕሮዳክት እንዳትጠቀሙ እና ይሄ ደረቅ ያለ ፎጣ ምናምን ከሆነ ስታሹት በተለያዩ እንደዚህ ነው፣ ቀስ እያላችሁ ነው እንጂ ማዳረቅ ያለባችሁ። በጣም ካሻችሁስ ሊለጣችሁ ይችላል፣ ኢሪቴት ሊያደርገው ይችላል። ጥሩ አይደለም። በፊታችሁ በጣም ተጠንቀቁ። ፊት ማለት ከሁሉም ቦታ ላይ ካለው ሰውነታችን በጣም ሴንሲቲቭ የሆነው ስስ የሆነ ቆዳ ነው። እዚህ ጋር ያለው ለፀሐይ ለምን ለሁሉም ኤክስፖዠር ስለሆነ ጥሩ አይደለም። ተጠንቀቁ እና ከታጠባችሁ ካደረቃችሁ በኋላ ሞይስቸራይዘር ቤዚክ ናቸው። እሺ እነዚህ የምነግራችሁ መታጠቢያ፣ ሞይስቸራይዘር እና ሳንስክሪን በጣም ቤዚክ ናቸው። ሶስቱ በጣም ሀይሊ ሪኮመንድ የማደርጋችሁ ናቸው። እኔ የምጠቀመው ሀና ሴታፊል ላይ ታያችኋለሁ። ሴታፊል በጣም አሪፍ ነው። እኔ ፊቴ ኦይሊ ነው። የሆነ ሰዓት ላይ ግን እንዴት ሆነ አላውቅም፣ ድራይ ሆነ። ከዛ ላይ ደግሞ ኮምቢኔሽን ሆነ። አንዳንዴ እንደ ኢንቫይሮንመንቱ እንደ አየሩ ጸባይ ነገር ይቀያየራል። አሁን የምጠቀመው ይሄ ነው። ብጉር ላለባችሁ ሰዎች ሞይስቸራይዘር አያስፈልግም ብላችሁ እንዳታስቡ። እኔ ብጉር በጣም ያስቸግረኝ ነበረ። ከሆነ ጊዜ በኋላ የመጣ ነው። ሁሌም የነበረ አልነበረም። ፒምፕሎች ምናምን በጣም ያስቸግሩኝ ነበረ። ግን ሞይስቸራይዘር ስቲል አሁን ለራሱ ተጠቅሜዋለሁ። ታያችኋለሁ። አሪፍ ነው። በጣም ሪኮመንድ አደርጋችኋለሁ። ለድራይም የሚሆን አለው ይሄ ለላችሁ ቬሪ ድራይ ቱ ሴንሲቲቭ ስኪን ይላል። ለድራይ ነው። ለኦይሊ የሚሆንም አለ እና
በጣም አሪፍ ነው። ሴታፊል በጣም አሪፍ ነው። ሴራቪም ይባላል። እኔ ስለሱ ልነግራችሁ አልችልም፣ ምክንያቱም ተጠቅሜ አላውቅም። አሪፍ ነው ይባላል። አንዳንዱ አሪፍ አይደለም የሚላለ። ስለዚህ የተጠቀምኩት ይሄን ሪኮመንድ አደርጋችኋለሁ። ስለማውቀው ነው፣ ስለማውቀው ነገር ነው ልነግራችሁ የምችለው። ለዛ ነው። ወደ ቀጣይ ውስጥ በቀጣይ ላሳያቸው የምንችለው ሰንስክሪን ነው። እነዚህ አሁን የማሳያቸው ጠዋት ላይ የቀን ሩቲኖች ናቸው። ሁለት አይነት ሰንስክሪን ነው ላሳያቸው የምችለው። ይሄንኛው ዋይት ካስት የሚለውም ቲንትድም አይደለም፣ ዶክተር አልቲያ ይላል እና ፊቴ እንደነገርኳችሁ ሴንሰቲቭ ነው። የእውነት ነው የምላችሁ። ይሄ አንዳንዴ ስነሳ ቢንቢ ምናምንም ወይ አሳክኩኝ በጣም ነው የሚቀላው እና ይሄንን ስቀባ በራሱ ሂል ያደርገዋል። ጠዋት ላይ ከተቀባሁት ከሆነ ከ3 ሰዓት ወር ከ2 ሰዓት በኋላ ኖርማሊ የሆነ ነው የሚያመጣው። በጣም ምርጥ የሆነ ሳንስክሪን ነው። የግሪን ቲ ነው፣ የኮሪያ ምርት ነው። ይሄም የኮሪያ ምርት ነው። ይሄ ደግሞ ቲንተድ ነው። ቲንተድ ሲሆን ምንድነው እሱ መሰላችሁ? ይሄ የፋውንዴሽን አይነት ይዘት አለው፣ ከለር አለው። በራሳችሁ ከለር አድርጋችሁ ትገዙታላችሁ እና አሁን እንዴት ነው ባለፈው ለራሱ በሰራሁላችሁ ቪዲዮ ሲምፕል ሜካፕ በቲንትድ ሰንስክሪን የገዛሁላችሁ 50 ኤስፒኤፍ ይላል። እሱን አረጋግጣችሁ ግዙ። 50 እና ከዛ በላይ ቢሆን በጣም ተመራጭ ነው። ከዛ በታች ሲጀመር አትግዙ። ከፀሐይ በደንብ ነው የሚከላከልላችሁ። ይሄ ስትወጡ እንዴት ልበላችሁ፣ የሆነ ቦታ ስትወጡ የሆነ ዳርክ ስፖት ካለባችሁ ምናምን ነገር ከበር ያደርግላችኋል። በጣም ላይት የሆነ ከቨሬጅ ነው ያለው። ይሄ እንደ ፋውንዴሽን ምናምን በደንብ አይደለም ከበር የሚያደርግላችሁ፣ ግን ትወዱታላችሁ። ከምር በጣም ቀለል ያለ ነው፣ ፊት ላይ ምንም የማይከብድ። ይሄኛው ምንም ዋይት ካስትም የለውም ምንም የለውም፣ በቃ ፍሬሽ ነው። በጣም በጣም ነው የምወደው። ዶክተር አልቲያ ይባላል ይሄኛው ደግሞ ዴይሊ ቲንትድ ፍሉድ ሰንስክሪን ይላል። ቢዩቲ ኦፍ ጄሰን ነው ብራንዱ፣ ቢዩቲ ኦፍ ጄሰን። እኔ የምጠቀመው በእኔ ከለር ከሆናችሁ ኤምፒ 200 ይላል። በሁሉም ከለር አለው ደግሞ በጣም ደስ የሚለው ለሀበሻ ከለር፣ ለእኛም ለነጮችም ለሁሉም ተደርጎ የተሰራ ነው። ለቀዮችም ለጥቁሮችም በሁሉም ከለር ሼድ አለው እና ትወዱታላችሁ። ሁለቱን ነው ሪኮመንድ የማድረጋችሁ፣ ሁለቱንም ነው የምጠቀመው። ከዚህ በፊትም የተጠቀምኳቸው ሌሎች አሉ። እስኪ ከነዚህ ሁለቱ ሌላ ንገሪኝ ካላችሁ እያስታወስኩኝ እቃዎቹ ያሉኝንም አኳፎር ምናምን ነገር አሉ፣ በእነሱ ላስረዳችሁ እችላለሁ። አሁን ግን በጣም በቃ እነሱን ሁሉ ትቼ ነው ወደዚህ የመጣሁት። በጣም ነው የምትወዱት። አንድ ላይ ግን አትደወልቋቸው እሺ። ወይ አንዱን ይሄንን ተጠቅሞ ወይ ይሄንን ከሁለት አንዱ መርጣችሁ ነው መጠቀም ያለበት። እሺ ይሄ ቤዚክ የምንለውን ከጨረስኩኝ በኋላ ማለት ነው ወደ ቀጣይ ስቴፕ ስንሄድ ስለዚህ ብራንድ እናውራ። በጣም ነው የምወደው። የኮሪያ ምርቶች ናቸው። አብዛኛው የምጠቀማቸው ነገሮች የኮሪያ ምርቶች ናቸው። ሲኦል 1988 ይላል። እንዴት አድርጌ ነው ተገልብጦ ነው የሚታያችሁ መሰለኝ እና ሲኦል 1988 ይላል። ይሄ ሞይስቸራይዘራቸው ነው። ከቀንድ አውጣ ከሷላ ከዛ እና ከራይዝ የተፈጨ ራይዝ አድርገው አዘጋጅተው ነው የሚሰሩት። ሩዝ ለቆዳችን ማለት ነው የጠቆረ ነጠብጣብ ኢቨን የሆነ በጣም ያልደመቀ ሆኖ ትንሽ ፈዘዝ ያለ እንደማለት ነገር አለ የሚወጣ እሱን ሁሉ ፊል የማድረግ ፓወር አለው። እኔ በራሴ የሆነ ሰዓት ላይ በጣም ጠቁሬ በጣም እንትን ብሎብኝ ፊቴም ቆዳዬ አንገት አካባቢ ሁላ ተበላሽቶብኝ ያስተካከልኩበት ነው፣ በሆምሜድ ማለት ነው የሩዝ። ይሄ ደግሞ እነሱ ኦልሬዲ አዘጋጅተውት ያመጡት ነው። ይሄ የዚህ ፕሮዳክት ሞይስቸራይዘር ነው። ከዛ በኋላ ማለት ነው ይሄንኛ ይታያችኋል። ሲኦል 1988 ሴራም ሆኖ ሬቲናል ነው። ሬቲኖል ሳይሆን ሬቲናል ነው። ከሬቲናል ሬቲናል ሞር ፓወር አለው። ከዛ በኋላ ደግሞ ትሬቲኖል ነው።
በጣም ፓወር ያለው ማለት ነው። እሱ ሐኪሞች ናቸው በፕሪስክሪፕሽን አድርገው የሚጽፉላችሁ። ግን ፋርማሲ ላይ ለራሱ ኖርማል እንደ ኦቲሲ አድርገው እንትን ይሉላቸዋል፣ ይሸጡላቸዋል። ግን እኛ አሁን ለውጥ ያገኘሁበትን ነው የምነግራችሁ። ትሪቲኖል አልተጠቀምኩም እኔ። ይህንን እንዴት ኦልሬዲ አልቋል። ትንሽ ናት የቀረችው፣ ወደዚህ አካባቢ ደርሷል። በጣም ምርጥ ፕሮዳክት ነው። ስንት ወር ተጠቅሜያለሁ የመሰላችሁ? ወደ 5 ወር 6 ወር ከዚች ማለት ነው። ምክንያቱም በጣም ስሞል አማውንት ነው የምትጠቀሙት፣ በጣም ትንሽ ማለት ነው። ጥቅሙ ልንገራችሁ። አንደኛ ለጠቆረ ፊታችሁን ኢቭን ነው የሚያደርገው፣ ተመሳሳይ ከለር ማለት ነው ያላችሁን። ይሄ ዋይትኒንግ ምናምን ነገር አይደለም፣ ያላችሁን እኩል ነው። የጠቆረ ቦታ ካለው እሱን ያስተካክልላችኋል። ሌላ ደግሞ እዚህ ጋር የሚጨማደድ እዚህ ጋር ይሄ የእርጅና ምልክቶች የሚባሉ አሉ አይደለም? እሱን መሸሽ ከፈለጋችሁ ከ25 ዓመታችሁ ጀምሮ ቆዳ የእርጅና ምልክት የሚያሳየው ከ25 ዓመት ነው መጀመሪያ ይባላል። እና ይህንን ተጠቅሙ ማለት በጣም ነው ፕሪቨንት የሚያደርግላችሁ፣ በጣም ነው የሚከላከልላችሁ። ትወዱታላችሁ። እራሳችሁ ስታዩት ለራሱ እኔ አሁን ከምነግራችሁ በላይ ሞር ጥቅሙ ታገኙታላችሁ። ይሄ የሬቲናሉ ነው፣ ሲውል 1988 የሬቲናሉ ነው። እንዳለ የገዛሁት ኢትዮጵያ ነው። ዋጋቸው ይሄ 4000 ነው፣ ይሄም 4000 ነው፣ ይሄም 4000 ነው። የ3800 ነው። 4000 ብዬ ሳበዛባችሁ ነው የሳብኩት። ሁለቱን ነገርኳችሁ ከሁሉም ማለት ነው። ነት ይሄንን ከቤዚኩ ቀጥሎ አለመጠቀምም ትችላላችሁ። እነዛ መስት ናቸው፣ በጣም መስት ናቸው። ቆዳችሁ በቃ ቆንጆ አድርጋችሁ ለመጠበቅ ማለት ነው። ከቤዚኩ ቀጥሎ ምን ሪኮመንድ ታደርጊያለሽ ብትሉኝ፣ ይሄ አሁን እንደ ቤዚክ ነው ማየው፣ በቃ እንደ ግዴታ ማለት ነው። እያያችሁት ነው። ሬቲናሉ በጣም ሀይ ሪኮመንድ አድርጓለሁ። ከምር ትወዱታላችሁ። እራሳችሁ እየተጠቀማችሁ ስትሄዱ ኦኬ ትላላችሁ። ለውጥን ፊታችሁ ላይ ታዩታላችሁ። ይሄም 1988 ሲኦል የኮሪያ የራሱ ምርት ሆኖ ይሄ ደግሞ ምንድን ነው? ኒያሲናማይድ 15% የያዘ ነው። ሴረም ነው ይሄ። ከሞይስቸራይዘራችሁ በፊትም አድርጋችሁ ጠዋት ላይ ለቀንም መጠቀም ትችላላችሁ። ለናይት ሩቲን ለማታም መጠቀም ትችላላችሁ። ይሄ ደግሞ ምንድነው? ብጉርን ይከላከላል። ይሄ ሜላዝማ ከውስጥ የሚመጣ ጥቁረትንም በጣም ይከላከላል። የአረብ ሀገር ሴቶች ካላችሁ፣ የአረብ ሀገር ሴቶች እህቶች ካላችሁ እባካችሁ እዚህ ላይ በጣም ስሙሽ። ብዙ ጊዜ እሳት ላይ ስለምትቆዩ ምግብ ምናምን ስለምታበሱ እራሳችሁን በደንብ አድርጋችሁ ጠብቁ። ከቻላችሁ በዚህ ሲምፕል ስለሆነ ማለት ነው። ሆሜድም አሳያችኋለሁ፣ ግን እነዚህ ፈጣን ለውጥ ያሳያሉ። ከናቹራል ነገር አድርገው ነው የሚሰሩት። በጣም ይጠቅማችኋል። ራሳችሁን በጣም መጠበቅ አለባችሁ። ቆዳችሁን በጣም መጠበቅ አለባችሁ፣ ሞር እናንተ። ምክንያቱም በጣም የሀገሩ ሙቀቱ አለ፣ ምቾት በደንብ ላታገኙ ትችላላችሁ። ቆዳችሁን ግን ጠብቁት፣ በደንብ ጠብቁት። አደራችሁ ራሳችሁን ጠብቁ። ይሄ የኒያሲናማይዱ ነው። የኒያሲናማይዱ እንዳልኳችሁ ብጉርን በጣም ይከላከልላቸዋል፣ ሳይመጣ በፊት ይከላከልላቸዋል እና ደግሞ ሞይስቸራይዝም ያደርግላቸዋል። ይሄና ይሄን አንድ ላይ ኮምባይን አድርጋችሁ ስትጠቀሙ፣ ኮምባይን ስላችሁ ቀላቅላችሁ እንዲ አንድ ላይ ሲሆን አንዱን ተቀብታችሁ ከዛ ላይ ቀጥሎ አንዱ ማለት ነው ስትጠቀሙ በደንብ ኃይል ይኖረዋል። ስራውን ለመስራት በጣም አሪፍ ይሆናል ማለት ነው። ሌላ ያልነገርኳችሁ ነገር ሬቲናል ቀን ላይ በፍጹም እንዳትጠቀሙት። ለፀሐይ ተጋላጭ መሆን የለባችሁም። ሬቲናል ተቀብታችሁ ይህንን ተቀብታችሁ ፀሐይ ላይ ከወጣችሁ ፊታችሁ እንትን ነው የሚለው፣ እንዴት ነው የተለበለበ ነው የሚሆነው። በጣም መጥፎ ነው።
ለማታ ብቻ ነው። ማታ ከተቀባችሁ ጠዋት ስትነሱ እጥብ አድርጋችሁ ሞይስቸራይዘራችሁን ተቀብታችሁ ሰንስክሪን አንድ ላይ ግዴታ ነው። እሺ ማታ ይሄን የምትቀቡ ጠዋት ላይ ሰንስክሪን ቤት ነው ሞላው አልወጣም እኮ ምናምን አትበሉ፣ ተጠቀሙ። ሰንስክሪኑን ተጠቀሙ፣ ሬቲናል የምትጠቀሙ ከሆነ። ሌላ ደግሞ ፊታችሁ እርጥብ ሆኖ እነዚህን ፕሮዳክቶች እንዳለ አፕላይ እንዳታደርጉ። አብሶ ሬቲናል ሆነ ሬቲኖል ምንም አይነት ነገር በእርጥብ ቆዳ ላይ አፕላይ እንዳታደርጉት፣ ጥሩ አይመጣም። የሁለቱን ወይም የሶስቱን ጨረስኩላችሁ። ይሄ አራተኛው ይሄ ሬቲናል ነው። ይሄ ምንድነው ልዩነቱ? የአይን ስር ነው እዚህ ጋር ማለት ነው። ለአይን ስር ጥቁረትና አንዳንድ ሰዎች የአይን ስር ጥቁረት በጣም ያስቸግራችሁ አላችሁ። ከዛ በኋላ ደግሞ እርጅና ማለት ነው በጣም ያስታወቀው ከየት መሰላችሁ? እዚህ ጋር እንደው ምን ይባላል? እዚህ ጋር በሚወጣው መስመሮች አለ እድሜያቸው ይታወቃል ይባላል። እድሜ መቁጠሩን ላይ ይቻላል ይባላልና እንዳታስነቁ አድርጉታ። እዚህ ጋር ትቀቡታላችሁ፣ ግን በጣም ትንሽ አማውንት ነው። አሁን ባልቀባው ላሳያችሁ። ማውጫዋ ለራሱ እያያችኋት ነው፣ ትንሽ ነው። አሁን ጠዋት አይሚን ከሰዓት ነው ልቀባ አልችልም። እያች ያለችው ይቺ ፕሮዳክት አማውንቷን እያችሁ እንደዚች ወደ ላይም ካለባችሁ እንዳለ እዚህ ጋር በዚህ በኩልም እንደዚህ የዚችን ያክል በጣም ትንሽዬ አታብዙት። ፕሮዳክቱን ስላበዛችሁት ወይ ስላሳነሳችሁት አይደለም የሚሰራው። በቃ ይሄ ሲጀመር በትንሹ አድርጉት ነው የሚባለው። በትንሹ አድርጋችሁ ተጠቀሙ፣ ለውጡን ታይታላችሁ። ስላበዛችሁ ለውጥ አታገኙ። የምትጠቀሙት ሬቲናል በሳምንት እንዴ ነው። ከፈለጋችሁ ቀን በቀን መጠቀም ትችላላችሁ፣ ግን ለማለማመድ ያክል ማለት ነው። ገና መጀመሪያ ስትጀምሩ በሳምንት 3 ቀን ታደርጉታላችሁ። ከዛ በኋላ ኔክስት ስታደርጉ 4 ቀን፣ ከዛ በኋላ 5። ቀስ እያላችሁ ነው። እሺ ከቻላችሁ ከ2 አድርጋችሁ ተነሱ። በሳምንት 2 ቀን አድርጋችሁ ተነሱ፣ ወይ በ1 ቀን። በጣም ፊቴ ፈራዋለሁ ሴንሲቲቭ ነው የምትሉ ከሆነ በሳምንት 1። ከዛ በኋላ ቀስ እያለ እየለመደ ትሄዳላችሁ ማለት ነው። እና በጣም ምርጥ የሆኑ እኔ ራሴ ላይ ለውጥ ፊቴ እንደምታዩት ነው። ወላ ፋውንዴሽን የለም ወላ ምን የለም፣ ሞይስቸራይዘር ብቻ ተቀብቼ ነው እዚህ ጋር እናንተ ጋር ያለሁት። እና እኔ በራሴ የበፊት ፎቶ ካለ እስኪ ያስገባላችሁ ሞክራለሁ፣ ያኔት በተበላሸ ሰዓት ማለት ነው። እና እንዴት አድርጌ እንዳስተካከልኩት። እሺ በቀጣይ ደግሞ ማሳያችሁ ማድያት ለሚያስቸግራችሁ ነው። ሁለቱም ፕሮዳክቶች ነው ኮመንት ማድረጋችሁ። ይሄ ዩስሪን ነው። የዩስሪን ይታያችኋል፣ አንቲ ፒግመንት ይላል። በጣም ብዙ ሰው ላይ ተሞክሮ ኦልሞስት 100% በሚባል ደረጃ ለውጥ ያመጣ ነው። እኔ ለራሱ አሁን በቅርብ ከማውቃቸው ሰዎች ወደ 3 ሰው ለውጥ አግኝተዋል። ማድያት አንድ ይታያችኋል አይደለ? ትንሽ ብሩ ይሄ ወደድ ይላል፣ ግን ከራስ በላይ ምን የሚበልጥ ነገር አለ? አብሶ ደግሞ ፊት ማለት ሰው ፊት ልክ ስትቀርቡ የሚያያችሁ ፊታችሁን ነው። በዛም በዚህም ብላችሁ ከምታደርጉት ነገር ላይ ቀናንሳችሁ ይሁን ለራሳችሁ፣ ለሰውነታችሁ፣ ለቆዳችሁ መቆም አለባችሁ። ማድረግ ያለባችሁን ነገር ማድረግ አለባችሁ። በዛ ላይ ደግሞ ፊትም ቆዳችን እያንዳንዱ ነገራችን ከመበላሸቱ በፊት ነው። ከተበላሸን መመለስ አለብን፣ ግን ዳሜጅድ ሳይሆን በፊት መመለስ አለብን። እና አሁን በጣም ለከፋ እንትን ላይመልስላችሁ ይችላል፣ ግን እንሹር ይቀንሷል። ማድያት በጣም ይሄ ከፍ ያለ ከሆነ ዶክተር ጋር እንድትታዩ ነው ሪኮመንድ ማድረጋችሁ።
ግን ይሄንን ሞክሩት። ፎቶ አንስቼ ከፈለጋችሁ ሆፕ ይታያችኋል። እንዲህ ስለሚገለበጥ ነው እንግዲህ እሱን እንዴት እንደምታደርጉት እኔ እንጃ። ከምር ብቻ ቲያሚዶል ያለው ምርጥ ፕሮዳክት ነው። የዩስሪ መታጠቢያም አለው፣ ሞይስቸራይዘርም ሁሉም አለው። እኔ ስለሌለኝ ነው ይሄ ብቻ ነው ያለ። እንዳልኳችሁ የሆነ ሰዓት ላይ በጣም በእርግዝና የተነሳ እንትን ተበላሽቶብኝ ነበረ። አንገቴ፣ ፊቴ፣ ብጉሩ በቃ እንዴት ልበላችሁ፣ እኔን አልመስልም ነበረ። በጣም ተበላሽቼ ነበረ ቆዳዬ ማለት ነው። እና በዛ አድርጌ ነው ያስተካከልኩት። ሌላኛውን ደግሞ ማለት ነው አሁን ይሄንን አልጠቀመውም አለው ውስጡ፣ ግን አሁን እየተጠቀምኩት አይደለም። እንደምታዩት ነው፣ ብዙ የሚያስፈልገኝ አይደለም። የተወሰነ ተጠቅሞ ለውጥ አመጣልኝ፣ አቆምኩት። ለውጥ ሳመጣ የተውኩት ፕሮዳክት ነው። ምክንያቱም ሁል ጊዜ የምትጠቀሙት አይደለም፣ ፊታችሁን አታስለምዱ። ሌላ ትራንዝሚክ አሲድ፣ በቃ ትራንዝሚክ አሲድ በጣም ምርጥ የሆነ ነው። ተመሳሳይ ስራ ነው ያላቸው። ለማዲያት አሪፍ ነው። ለጠቋቆረ የምላችሁ ምን ያህል እንግዲህ እኔ ፎቶ ካገኙ ፎቶ እንኳን መነሳት በጣም የሚደብረኝ ሰዓት ነበረ። በቃ ያኔ እንጃ እርግዛችሁ ወላችሁ የምታውቁ ሰዎች ታውቁታላችሁ ምን ያህል እርግዝና እንደሚቀየር ማለት ነው። ሌላ ሰውን አድርጎኝ የነበረው እና ወዲያውኑ ለመመለስ ደግሞ አንዴ በእርግዝና ሰዓት ላይ የሆነ እንትን ከተበላሸባችሁ ከዛ ላይ ደግሞ ልጄ ነው የምትሉት ምናምን ነገር ወድቆ መቅረት ሊመጣ ነው ማለት ነው። እኔ በዚህ ብዬ ነው ያስተካከልኩት ነው እንዳለ ማሳያችሁ። ራሴ የምጠቀመውን ነው ራሴ ተጠቅሜ ለውጥ ያመጣሁበትን ነው እንዳለ ሪኮመንድ እያደረጓቸው ያለሁት። እና ይሄ ሚኒማሊስት ይላል ብራንዱ። የትራንዝሚክ እና ሜንደሊክ አሲድ ነው። በጣም ምርጥ ነው ወላሂ። በምን ያህል ጊዜ መሰላችሁ? ግፋቢ በ3 ሳምንት ውስጥ ለውጥ ታዩበታላችሁ። ይሄንን ይታያችኋል። ትንሽ የ1 2 3 ድሮፕ ካደረጋችሁ ለሙሉ ፊታችሁ በቂ ነው። በጣም ምርጥ የሆነ ፕሮዳክት ነው። በመሀል ምን ልላችሁ ነው መሰላችሁ? ምናልባት ይህንን እንትን በ2 ፓርት ሊሆን ይችላል የምከፍለው። በጣም ረጅም እንዳይሆነብኝ ቪዲዮ ለ2 ልከፍለው እችላለሁ፣ የስኪን ኬር ማለት ነው። እና ስመለስ ትራንዝሚክ አሲድ በጣም ትወዱታላችሁ፣ ሞክሩት። ይህንን ሁሉ ግን በአንዴ ሞክሩት እያልኳችሁ አይደለም። እንዴት ልበላችሁ? አሁን 2 ለማዲያ ታሳየኋቸው። ከ2 አንዱ ትመርጡና ትሞክሩታላችሁ። ሁለቱንም ይሄንንም ያንን። ወጪውም ከባድ ነው ለቆዳችንም። ለዚህ በጣም ፕሮዳክት ማብዛት ጥሩ አይደለም። ለዚህ እኔ አንዱን ሞክሬ አንዱን ምናምን ነገር እያልኩኝ ነው። አሁን ለምሳሌ ይሄ ለሌላ ሰው በጣም ለውጥ ያመጣላት ሴት አውቃለሁ። ማዲያት የነበረበት ሙሉ ለሙሉ ሙልጭ አድርጎ ያጠፋላት። ለእኔ ደግሞ ይሄኛው ከዚህኛው ይልቅ ይሄኛው በጣም ለውጥ አምጥቶልኛል። ገባችሁ? ምክንያቱም እኔ ማዲያት አልነበረም የነበረብኝ። በጣም ዳርክ ስፖቶች እዚህ ጋር የቆሳሰሉ ነገሮች ነበሩ። እነሱን እንዳለ ይሄ ጠባሳ ሁላ ሙልጭ አድርጎ ነው ያጠፋል። እዛ ነው በጣም የምወደው እና አሁን መሆን ደጋግሜ ትራንዝሚክ የምላችሁ ትራንዝሚክ እና ሜንደሊክ አሲድ አብሮት አለ። ሚኒማሊስት ይባላል ፕሮዳክቱ ማለት ነው። እናንተ በዛው እኮ ኤክስፓየር ዴቱን እያዩኝ ነው። ገና 2024 ላይ የተመራ። ለዛሬ እዚህ ጋር ይብቃን። በ2 ክፍል ክፈለውና እንጨርሰዋለን ያለውን እንዳለ የስኪን ኬሮችን ማለት ነው። ሰብስክራይብ፣ ሼር፣ ኮሜንት አድርጉልኝ፣ ላይክ አድርጉልኝ።